ስለዚህ ያለ ዛሬ የምንቆመው መድረኮች ይክርክር ይሆናል። የአንዱን ሐሳብ ለመቃወም ቆመን ስንሰብክ ምን አይነት ነገር ነው የምሰማን? እንዴት የአንዱን ሐሳብ ለመቃወም መድረክ ላይ እንቆማለን? እኛ ለትውልድ ክርስቶስን ለማሳት እንጂ ትውልድን ወደ ክርስቶስ ለማምጣት እንጂ የትኛውም መድረክን ባገኘነው ዕለት እንዴት ሆነን ነው ዛሬ ክርስቶስን ለትውልድ የምናሳየው ብለን መጨነቅ አለብን እንጂ የወንድማችንን ነገር ቆመን የወንድማችንን ስህተት ቆመን እንድንሰብክ አይደለም። ስለዚህ አንድ ሐሳብ ላይ እንስማማ። ሐሰተኞችን እስከ ጥግ እንቃወማለን። ሐሰት ማለት ከቃል ውጭ የሆነው ነገር እንቃወማለን። ነቢይ ነው፣ ሐዋርያ ነው፣ ማን ነው፣ ወንጌላዊ ነው፣ ፓስተር ነው የምለው ነገር ከቃሉ ጋር መዋሄድ አለበት። ቃሉን የሚቃረን ከሆነ አንቀበልም። ከቃሉ ጋር መስማማት አለበት። ወንጌላዊነት፣ ሐዋርያነት ቃሉን መሰረት ያደረገ መሆን አለበት። የእግዚአብሔርን ቃል መሰረት ያደረገ መሆን አለበት። የኢየሱስ ክርስቶስን አናኗር የኢየሱስ ክርስቶስን አስተምሮ የማይጻረን መሆን አለበት። እኛ የኢየሱስ ክርስቶስ ተወካዮች ነን። በኢየሱስ ወክለናል። ታዲያስ ነቢያት ነን። የኛ ነብይነት የኢየሱስን ነብይነት ይመስላል? የኛ አስተምሮ የኢየሱስን አስተምሮ ማዕከል ያደረገ ነው? እሱም ማጣራት አለብን። ወንጌላዊነት የኢየሱስ ክርስቶስን ወንጌላዊነት ማዕከል ያደርጋል? ይስማማል ወይ? ከኢየሱስ ወንጌላዊነት ጋር ከኢየሱስ አስተምሮ ጋር ይስማማል ወይ? ሃይማኖተኞች ነን። ሃይማኖታችን ከኢየሱስ አስተምሮ ጋር አንድ ነው ወይ? ኢየሱስን አስተምሮ የሚጻረን ሃይማኖት ከሆነ ምንም አይጠቅም። ኢየሱስን የሚጻረን ስጦታዎች ከሆነ ምንም አይጠቅም። ስለዚህ ከቃሉ ጋር አንድ መሆን አለበት። ብዙ አገልጋዮች አገልግለዋል። ምን ይመስላሉ? እንዴት ነው ያገለገሉት? እግዚአብሔር ምስክር የሆኑ ሰዎች፣ ምስክር የሆኑ ሐዋርያቶች፣ ምስክር የሆኑ ነቢያትን አንስተው እዛም እነሱ አገልግለዋል። ምን አይነት አገልግሎት እንዳገለገሉ እናውቃለን ከቃሉ። ስለዚህ የኛ ሩጫችን ቃሉን ማዕከል ያደረገ